ሁለተኛ አይምሮአችሁን መግባችሁ ታውቃላችሁ? ታዲያ ለምንድነውስ ሁለተኛ አይምሮ ተብሎ የሚጠራው? ሰላም እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ የአንጀታችንን አስገራሚ ሚና እንድትረዱና ጤናማ የአኗኗር ዘይቤን እንድትከተሉ ማበረታታት ነው። በሆዳችን ውስጥ በቢሊየን የሚቆጠሩ ጥቃቅን የሆኑ ህይወቶች የራሳቸው የሆነ ዓላማ አላቸው። እነዚህ ጥቃቅን ህዋሳት ከምግብ መፈጨት በላይ ለአንጎላችን፣ ለስሜታችንና አጠቃላይ ለጤናችን ወሳኝ ናቸው። ለዛም ነው አንጀታችን ሁለተኛው ብሬናችን ነው የሚባለው። መጀመሪያ የምናየው የአንጀት ማይክሮባዮም ወይም ገት ማይክሮባዮም ምንድን ነው የሚለውን ነው። በአንጀታችን ውስጥ በቢሊዮን የሚቆጠሩ ባክቴሪያዎች፣ ቫይረሶች እና ፈንገሶች በጋራ ይኖራሉ። እነዚህ ሁሉ አንድ ላይ የአንጀት ማይክሮባዮም ተብለው ይጠራሉ። በአንጀታችን ውስጥ ከሰውነታችን ሴሎች የበለጠ ባክቴሪያዎች አሉ። እነሱም መጥፎና ጥሩ በመባል ይታወቃል። ጥሩ ባክቴሪያዎች ለምግብ መፈጨት፣ ለቫይታሚን ምርትና ለበሽታ መከላከል ወሳኝ ሲሆኑ፣ መጥፎ ባክቴሪያዎች ደግሞ ችግር ሊፈጥሩ ይችላሉ በሰውነታችን ውስጥ። አስገራሚው ነገር ግን አንጎላችንና አንጀታችን ያለማቋረጥ ይነጋገራሉ። ይህ ግንኙነት ደግሞ ገት ብሬን አክሲስ ይባላል። በቫገስ ነርቭ እና በኒውሮትራንስሚተር አማካኝነት መልእክቶችን ይለዋወጣል። ሁለተኛው ደግሞ የአንጀት ጤና በስሜት ላይና በአይምሮ ላይ ያለውን ተጽዕኖ ስናይ የቅርብ ጥናቶች እንደሚያመለክቱት የአንጀት ጤና ከዲፕሬሽን፣ ከጭንቀትና ከአጠቃላይ ስሜታችን ጋር ቀጥተኛ ግንኙነት እንዳለው ያሳያሉ። ይህም የደስታ ሆርሞን በመባል የሚታወቀው ሴሮቶኒን 90% የሚሆነው በአንጀታችን ውስጥ ይመረታል። ይህ ማለት የአንጀት ጤናችን በቀጥታ የስሜት መረጋጋትን ይወስናል ማለት ነው። የአንጀት ችግሮችና የአይምሮ ጤና ኢሪቴብል ባውል ሲንድሮም የመሳሰሉት የአንጀት ችግር ያለባቸው ሰዎች ብዙውን ጊዜ ከጭንቀትና ከድብርት ጋር ይታገላሉ። ይህ የአንጀት አንጎል ዘንግ ምን ያህል ጠቃሚ እንደሆነ ያሳያል። ሶስተኛው ደግሞ የአንጀትና የበሽታ የመከላከል ስርዓት እንዴት እንደሚያያዝ አብረን እናያለን። አንጀታችን ለሰውነታችን መከላከያ ሰራዊት ምሽግ ነው ይባላል። ይህ ደግሞ ከሰውነታችን የበሽታ የመከላከል ስርዓት 70% የሚሆነው በአንጀታችን ውስጥ ይገኛል። ስለዚህ ጤናማ አንጀት ማለት ጠንካራ የበሽታ የመከላከል አቅም አለን ማለት ነው። አንጀታችን ግድግዳው ከተጎዳና ትላልቅ ሞለኪውሎች ወደ ደም ስራችን ውስጥ ከገባ ሊኪ ገት ሲንድሮም የሚባል ነገር ሊፈጠር ይችላል። ይህ ከአለርጂኮችና ራስን ከበሽታ የመከላከል ወይም አውቶሚዩን ዲዚዝ የምንለው ጋር ይያያዛል። የአንጀት ጤና የስኳር ህመም፣ ውፍረት እና ሌሎች ስር የሰደዱ በሽታዎች ላይ ተጽዕኖ እንደሚያሳድር ያሳያል። ለምሳሌ አንቲባዮቲኮች ህይወት አድን ሲሆኑ ጥሩ ባክቴሪያዎችንም ይገላሉ። ለዚህ ነው አንቲባዮቲክን ከወሰዱ በኋላ ፕሮባዮቲክሶችን መውሰድ ተገቢ ነው የሚባለው። አራተኛው ደግሞ የአንጀት ጤናን ለማሻሻል ምን አይነት ሳይንሳዊ መንገዶች አሉ የሚለውን እናያለን። ታዲያ አንጀታችንን ወይም ሁለተኛ አይምሮአችንን እንዴት አድርገን እንንከባከበዋለን? አንደኛ በአመጋገብ ነው። ፋይበር የበዛባቸውን ምግቦች በመመገብ እንደ ፍራፍሬ፣ አትክልት እና ሙሉ እህሎች ለአንጀት ባክቴሪያዎች ምግቦች ናቸው። ፕሪባዮቲክስ እንደ ሙዝና ሽንኩርት እና ፕሮባዮቲክስ እንደ እርጎ ያሉ ምግቦችን መመገብ ወይም ሰፕልመንቶች አሉ። እነዛን ሰፕልመንቶች ከሐኪም ጋር ተማክሮ መጠቀም። ሁለተኛው የተዘጋጁ ምግቦችን ማስወገድ ነው። እነዚህ ስኳር የበዛባቸው የተቀነባበሩ ምግቦችን፣ አርቲፊሻል ጣፋጭነት ያለባቸው ምግቦች ለአንጀት በጣም ጠንቅ ናቸው። ስለዚህ እነዚህን ማስወገድ። ሶስተኛው ውሃ በበቂ ሁኔታ መጠጣት ነው። ውሃ ለምግብ መፈጨትና ለአንጀት ጤና በጣም ወሳኝ ነው። ስለዚህ ለሰውነታችን በቀን የሚያስፈልገውን ውሃ በተቻለ መጠን መጠጣት አስፈላጊ ነው። አንጀታችን ጤናማ ሆነ ማለት ብሬናችንም ጤናማ ሆነ ማለት ነው። ስሜታችንም፣ ድብርቱም፣ እነዚህ የሚከሰቱት ጠቅላላ እንቅልፍ የሚለን ጭንቀት፣ ድብርቱ፣ አጠቃላይ እነዚህን በራሳችን ውሃን በደንብ በመጠጣት ከላያችን ላይ ማስወገድ እንችላለን። አራተኛው የአካል ብቃት እንቅስቃሴ መስራት ነው። መደበኛ የአካል ብቃት እንቅስቃሴ መስራት ለአንጀታችን ባክቴሪያዎች ሚዛን አስፈላጊ ነው። ስለዚህ በዕለት ተዕለት ኑሯችን የተወሰነች ደቂቃ ምንችላትን የአካል ብቃት እንቅስቃሴ ብንሰራ ጤናችንን ወደ ቀድሞ ቦታ መመለስ እንችላለን። አምስተኛው ጭንቀትን መቀነስ ነው። ጭንቀት በአንጀት ላይ
ከፍተኛ ጉዳት ያደርሳል። እንዲሁ እንደ ቀላል እንመለከተዋለን እንጂ እጅግ በጣም ከፍተኛ ጉዳት ያደርሳል። በዚህ ሰዓት ጭንቀትን ከላያችን ላይ ለማስወገድ ማሰላሰል፣ ዮጋ መስራት፣ መጽሐፎችን ማንበብ፣ ጸሎት ማድረግ፣ የሚመቸንን ጭንቀትን ከላያችን ላይ ሊያስወግዱ የሚችሉትን ነገሮች ማድረግ ተገቢ ነው። የፕሮባዮቲክስ ማሟያዎች ወይም ሰፕሊመንቶችን በምንወስድ ሰዓት የተለያዩ የባክቴሪያ አይነቶችን ወይም ስትሬን እና ከፍተኛ ኮሎኒ ፎርሚንግ ዩኒት በውስጡ ያላቸውን ሰፕሊመንቶች መምረጥ ያስፈልጋል። በሐኪም የታዘዘላችሁን ሰፕሊመንቶች በምትወስዱ ሰዓት ፋርማሲስቶን የበለጠ ቢያማክሩ ተመራጭ። ማጠቃለያ፣ አንጀታችንን ስንንከባከብ አጠቃላይ ሰውነታችንንና አይምሯችንን እንንከባከባለን። ስለዚህ ሁለተኛውን አይምሯችንን እንንከባከብ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ያድርጉ፣ ሌሎችም እንዲማሩ ይርዱ። ሰብስክራይብ በማድረግ የቤተ ጤና ቻናል ቤተሰብ ይሁኑ። ሀሳባችሁን በአስተያየት መስጫው ላይ አስቀምጡልኝ። መልካም ጤናን እመኝላችኋለሁ። አመሰግናለሁ።